የበደልኩት ካለ ይቅርታ ልጠይቅ የበደለኝ ካለ ፈጠኝ ልታረቅ እርሾና እርሚዤ መጓዙ ይቅርብኝ ከፍቅር በስተቀር ዕዳ እንዳይኖርብኝ የበደልኩት ካለ ይቅርታ ፈጠኝው ልታረቅ እርሾና እርሚዤ መኖሩም ይቅርብኝ ከፍቅር በስተቀር ዕዳ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላሰኝ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ እግዚአብሔር ፍቅሩን ወደ ቤታችን ይመልስ። እግዚአብሔር ቅድስናን ወደ ሕይወታችን ይመልስ። ሃሌሉያ። የቀጠሮ ሕይወት ማለት ይሄ ነው። የፍቅር ሕይወት ማለት ነው። ሰዎችን ዝም ብለን መውደድ ከበደል የራቀ ከክፋት የራቀ በጽድቅ የተመራ መንገድን መጓዝ ማለት ነው። እግዚአብሔር ይህንን ያለማምደን። እግዚአብሔር ይህንን ያስተምረን እንደገና